እነሆ የእግዚአብሔር መንግስት በመካከላችን ናት። እግዚአብሔር መንግስት ሀገር አይደለም፣ ሰፈር አይደለም፣ ቦታ አይደለም። እግዚአብሔርና መንግስቱ ሁለት አይደሉም። እግዚአብሔር መንግስቱ ነው፣ መንግስቱ እግዚአብሔር ነው። ሃሌሉያ። እንዳጋጣሚ ሆኖ በቤተ ክርስቲያን ስርዓት ውስጥ ካሉ የተለመዱ ነገሮች አንዱ ፋሲካ፣ አዲስ ዓመት፣ ሌላም እንደዚህ አይነት በዓላዊ ፕሮግራሞች አሉ። በጣም የክርስትናው ቤት የሚያከብራቸው፣ የሚወዳቸው፣ የሚፈጽማቸው ስርዓቶች አሉት። አንዳንድ የሰርግ ስነ ስርዓት፣ ሰርግ ላይ የሚሰበኩ ስብከቶች፣ ቀብር ላይ የሚሰበኩ ስብከቶች፣ በበዓል ላይ የሚሰበኩ ስብከቶች አለን። ቤተ እምነቶች እንደዚህ አይነት ነገር አለን። እንዳለመታደል ሆኖ እኔ ደግሞ እንደዚህ አይነት ነገሮች የሉኝም። የቀብር ላይ የሚሰበክ ነገር አላቅም፣ ሰርግ ላይ የሚሰበክ ነገር አላውቅም፣ በዓል ላይ የሚሰበክ ነገር አላውቅምና በጣም በዓሉ መጥቶልን ይሁን መጥቶብን ይሁን ብዙ አይገባኝም። ቀኑንም አላቀው፣ ቀኖቹንም አላቃቸውም። ግን ስለ ፋሲካ ጥቂት ነገር መጽሐፍ ቅዱስን ማየት ተገደድኩና አንድ ነገር እንደ ክርስቲያን ልታቁ የሚገባው አንድ እውነት እንዳለ ግን በጣም እንደ እውቀት እንደ በሰለ ሰው ነገ ብትጠየቁ፣ በማህበረሰቡ መካከል ፋሲካ ብትጠየቁ፣ ትንሳኤ ብትጠየቁ ምንድነው ብትባሉ ለናንተ ትርጉሙ ምንድነው፣ ለዛሬ ሁኔታችሁ ያለው ፋይዳስ ምንድነው ብትባሉ ያንን መመለስ የምትችሉበት መረዳት እንዲኖር በላቀ በበሰለ መረዳት ይሄንን ጥቂት ነገር መዳሰስ ፈልጋለሁና ዘጸአት ምዕራፍ 12 ላይ ከቁጥር 1 ጀምሮ እስከ 6 ያለውን ክፍለ ምንባብ አብረን እናያለን። የምንማረው ለመኖርም ለማደግም ነው። ለማደግ ከዚያም ባደግነው በገባን በተረዳነው ልክ ደግሞ ለመኖር። ስለዚህ መረዳታችን እየጨመረ እያደገ የበሰለ መምጣት አለበት። በዚያ ልክ የምትመልሱ ሰዎች እንድትሆኑ፣ በዚያ ልክ የምትናገሩ ሰዎች እንድትሆኑ፣ ስትጠየቁ እንደ ባለ አእምሮ ሰው፣ እንደ መንፈሳዊ ሰው፣ እንዳደገ ሰው መልስ መስጠት እንድትችሉ አንዳንድ በጣም ጥቂት የሆኑ መሰረታዊ ጥያቄዎችን ብቻ አንስቼ እነሱን እናገራለሁ። እዚህ ላይ ቁጥር 1 ጀምሮ እግዚአብሔር በግብፅ አገር ሙሴንና አሮንን እንዲህ ብሎ ተናገራቸው። የወሮች መጀመሪያ የዓመቱም መጀመሪያ ወር ይሁንላችሁ። ለእስራኤል ልጆች ሁሉ ተናገሩ በሏቸው፣ በዚህ ወር በ10ኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት፣ ለአንድ ቤትም አንድ ጠቦት ይውሰድ። የቤቱም ሰዎች ቁጥር ለጠቦቱ የማይበቃ ቢሆን እርሱና ለቤቱ የቀረበው ጎረቤቱ እንደ ነፍሳቸው ቁጥር አንድ ጠቦት ይውሰድ። እያንዳንዱም እንደሚበላው መጠን ከጠቦቱ ይካፈሉ። የእናንተ ጠቦት ነውር የሌለበት የአንድ ዓመት ተባት ይሁን፣ ከበጎች ወይንም ከፍየሎች ይውሰድ። በዚያም ወር እስከ 14ኛው ቀን ድረስ ይጠብቁት። እስከ 14ኛው ቀን ድረስ ጠብቁት። የእስራኤልን ማህበር ጉባኤ ሁሉ ሲመሽ ይረዱት ይላል። መጽሐፋችሁ የእናንተ መጽሐፍ ቅዱስ ወይንም አሁን ሞባይላችሁ ላይ እንትን አለው፣ ማጣቀሻ አለው፣ መክፈት ትችላላችሁ። ማጣቀሻ አለው። ለዚያም አጣቃሽ ስጠኝ ብትሉት ምንድነው ኮከብ አለው፣ የሆነች ኮከብ አለችው። ኮከብ አለው። ጫን ስትሉት ሌላ የሚያመጣላችሁ አለው። ቁጥር 3 ጫን በሉስ። ማቴዎስ፣ ማርቆስ 14
12 ይህ ጣት ላይ ነው። ግን ማጣቀሻ ስጠኝ ስትሉት ወደ አዲስ ኪዳን ይገባና ማርቆስ 14:12 ላይ ፋሲካን በሚያርዱ ቤት በቂጣ በዓል መጀመሪያ ቀን ደቀ መዛሙርቱ ፋሲካ ትበላ ዘንድ ወዴት ሄደን ልናሰናዳ ትወዳለህ አሉት ብሎ ይህንን የብሉይ ኪዳኑን ፋሲካ በጣም ከብዙ ሺህ ዓመት በኋላ ደቀ መዛሙርቱ ኢየሱስ ክርስቶስን ፋሲካ የት ሄደን እንድናዘጋጅልህ ትወዳለህ ብለው ሲጠይቁት እንሰማለን። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ደግሞ እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ ካለ በኋላ ፋሲካችን ክርስቶስ ታርዷልና ብሎ ይላል። ማንሳት የፈለኩት ነጥብ ፋሲካ ወይም ደግሞ እስራኤል ለመጀመሪያ ጊዜ ፋሲካን ሲያዘጋጁ በመጽሐፍ ቅዱስ ታሪክ ውስጥ የምናገኘው በዘጸአት ምዕራፍ 12 ቁጥር 1 ላይ ይህንን ፋሲካ ሲያዘጋጁ ቀና ብላችሁ አዳምጡኝ። መሰረታዊ የሆኑ መስፈርቶችና መመሪያዎች አሉት። ፋሲካ እንደሌላው ቀን የሚበላ በዓል አይደለም። መስፈርቶች አሉት። የሚታረደው በግ ተባት ይሁን ወይም ደግሞ ነውር የሌለበት ይሁን ከማረዳችሁ ጥቂት ጊዜ በፊት ደግሞ በጉን ወስዳችሁ በቤታችሁ እሰሩት። ይታሰር። ከገበያ እንዳመጣችሁ አትሰሩት፣ አትረዱት። በዚያን ጊዜ ፋሲካ የሚበላው ለአንድ ሳምንት ነው። ለአንድ ሳምንት የሚበላ በዓል ነበረ። ሚያሰክር መጠጥ በዚያ ጊዜ ከቶ አይፈቀድም። ከእስራኤል ቤተሰብ ውጪ የሆነ ሰው እንዲበላም አይፈቀድለትም። በዓሉ ደግሞ የእግዚአብሔር በዓል ተብሎ ይጠራል። የእግዚአብሔር በዓል ነው የሚባለው። ዝግጅቱን የሚያዘጋጀው ሰው ነው። የሚመረጠው እንስሳ ነውር የሌለበት ነው። የሚያዘጋጀው የሚመገቡት እስራኤላውያን ብቻ ናቸው። ዝግጅቱ የሚከናወነው ለ7 ቀን ነው። በዓሉ ደግሞ የእግዚአብሔር በዓል ተብሎ ይጠራል። ይህንን ምዕራፍ 12 ላይ ተጠቅሶ እናገኘው እንጂ ወይም ለመጀመሪያ ጊዜ በዚህ ስፍራ ላይ እናገኘው እንጂ በዓሉ የሚታወቅ በዓል እንደሆነ የሚያመላክቱ ሐሳቦች አሉ። ለዚህ ነው ማቴዎስ ላይ እነዚህ የእስራኤል ቤተሰቦች የት ሄደን እንድናዘጋጅልህ ትፈልጋለህ? ይህን ፋሲካ የእግዚአብሔር በዓል የት ነው? እንዴት እንድናዘጋጅልህ የት እንድናዘጋጅልህ ትፈልጋለህ ይላል። እንግዲህ ዝግጅቱ እንዲህ ከሆነ በኋላ በጣም እንድትሰሙኝ የምፈልገው ነገር ይሄንን ፋሲካ ዕብራውያን እስራኤሎች ካደረጉ በኋላ በዚያ ሌሊት ነው ከግብፅ የወጡት። በዚያ ሌሊት ነው በግብፅ የወጡት። ሲወጡ ከሌሊቱ 6 ሰዓት ድረስ የዚህን የታረደውን በግ ፈጽመው በልተው ቤታቸውን ዘግተው ፈጽመው በልተው ካጠናቀቁ በኋላ በእኩለ ሌሊት ወይም ለሚነጋው ቀን ሰዓቱ ወደ ንጋቱ መጓዝ ሲጀምር እስራኤል ግብፅ አገር
ለ430 ዓመት በባርነት ከኖሩበት ቤት ወጡ። ጉዟቸውን እግዚአብሔር ተስፋ ወደ ሰጣቸው ለአባቶቻቸው ወደ ማለው ምድር የተጓዙት ይሄንን በግ ፈጽመው ከበሉት በኋላ ነው። ክብር ለእግዚአብሔር ይሁን። እስቲ እንደዚህ እንላለን፣ ፈጽሞ የበላ ፈጽሞ ይወጣል። እግዚአብሔር ይመስገን። ፔሳህ ማለፍ፣ መውጣት፣ መሻገር፣ መሄድ ወደ ተስፋው ቃል እግዚአብሔር ለኛ ወዳሰበው መራመድ በፋሲካ በዓል የተከናወነ የእግዚአብሔር ምስጢር ነው። በሉ ወይም እስከ ሌሊቱ 6 ሰዓት ድረስ ሲበሉ ቆዩ። ከዚያም በኋላ ሌሊት መጓዝ ጀመሩ። ፋሲካ አርደን በልተን ተደስተን እንደ በዓል ጨፍረን የምናሳልፈው ነገር ሳይሆን ከበላነው ምግብ የተነሳ ጨለማውን፣ ሌሊቱን፣ ባርነቱን፣ ሰቆቃውን፣ እርግማኑን፣ ክፋቱን፣ ውድቀቱን አቋርጠን የምንሻገርበት ኃይል ነው። ፋሲካ የመሻገሪያ ኃይል ነው። ፋሲካ የመውጫ ኃይል ነው። ለዚህ ነው በልተው ሲጨርሱ ወጡ፣ መጓዝ ጀመሩ። የመንገድ ላይ ብርታት ፈጽመው የበሉት ፋሲካ ምስጢር ነው። የበሉት ነገር ነው የሚያሻግረው። ነፃ የወጡት በበሉት ነገር ምስጢር ነው። ስለዚህ እስቲ ፋሲካ የእግዚአብሔር በዓል ነው በሉ። ሲበሉት አይሰማም። ሐዋርያው ጳውሎስ ለቆሮንቶስ ሲጽፍላቸው ከቀድሞው እርሾ አሮጌው ማንነታችሁ ተላቃችሁ እግዚአብሔር እናንተን ፈጠረበት ወይም እናንተ ወደ ሆናችሁበት ማንነት የምትመጡበት ፋሲካ ደግሞ ታርዷል። ፋሲካ ታርዷል። እናንተ እርሱን ፈጽሞ የበላ ከባርነት ነፃ ይወጣል። እርሱን ፈጽሞ የበላ ከመከራ፣ ከጨለማ፣ ከድንቁርና ነፃ ይወጣል። እግዚአብሔር ይመስገን። እግዚአብሔር ይመስገን። አንድ ጥሩ ሐሳብ ልስጣችሁ። ይኸውላችሁ የብሉይ ኪዳኑ ፋሲካ በጥርስ ታኝኮ በምላስ ተደውሮ ወደ ሆድ ገብቶ አቅም የሚሆነን ምግብ ነው። አዲስ ኪዳኑ ፋሲካ በጥርስ የሚበላ አይደለም፣ በምላስ የሚቀመስም አይደለም። ከሰማይ የወረድኩ እውነተኛ እንጀራ እኔ ነኝ። እኔን የሰማ ሰው እኔን ፈጽሞ ያዳመጠኝ ሰው ፈጽሞ የተከተለኝ ሰው ይወጣላል። ያኛው በጥርስ ይሄኛው በጆሮ የሚበላ ፋሲካ ነው። አሜን ነው። ይሄኛው በጆሮ ነው የሚበላው። ያኛው ፋሲካ ግብጽ ከሚባል ስፍራ ከነአን ወደሚባል ምድር ወይም ስፍራ የሚያስኬድ የሚያስጉዝ ወይም የሚያወጣ ጉልበት ነው። ይሄኛው ፋሲካ ግን አሮጌ ከሚባለው ማንነታችን ተላቀን አዲሱን ሰውነታችን የምንላበስበት አቅም ነው። ይሄ ጉዞ አይጠይቅም፣ ለውጥ ነው። ያኛው ጉዞ ይጠይቃል። እንግዲያውስ እግዚአብሔር በብሉይ ኪዳን ያለውን ያንን ሥርዓት ሲያደርግ መንፈሳዊ ጥላ ወይም ትንቢታዊ መልእክት ነበረውና ሊመጣ ስላለው ፍጹም ስለሆነው ፋሲካ እየነገረን ነው። እግዚአብሔር ይመስገን። ያኛው ፋሲካ ፍጹም ስለሆነው የእግዚአብሔር ፋሲካ ሊነግረን ነው።
አንዳንዴ ፋሲካችን ክርስቶስ ስለታረደ የኛ ፋሲካ ሁሌ ነው እንላለን። ሁሌ ነው ፋሲካ ማለት ምን ማለት ነው? ምን ማለት ነው አማርኛው? ሁሌ ሰማለው፣ ሁሌ አዳምጣለሁ፣ ሁሌ በአዲስ መረዳትና እውነት ውስጤን ገነባለሁ ማለት ነው ወይስ ሁሌ ፌስታ ነው ማለት ነው? ትርጉማችን ምን ማለት ነው? ፋሲካ ነው ለኛ ለክርስቲያኖች ማለት እስካልሰማኸው ድረስ ነፃ የሚያወጣህን ካሮጌው ሰውነት የሚያላቅቅህን እውነት እስካላገኘ ድረስ በባርነት ነው የምትኖረው። ሐዋርያው ጳውሎስ በጣም ጥሩ አድርጎ አስረግጦ የሚነግረን ነገር አለ። ምንም እንኳን ልጅ ቢሆን አይደለ? ምንም እንኳን ልጅ ቢሆን ሕፃን በሆነበት ወራት ከጠባቂዎችና ከባሪያ ከቶ አይለይም። ልጅም ቢሆን ልጅነትን ሕፃንነታችንን የሚሽር ማዕድ እስካላገኘን፣ ከሕፃንነት የሚያወጣን ነገር እስካላገኘን ነፃነት በጩኸት በፍላጎት በምኞት በጾም ጸሎት አይመጣም። ነፃ የሚያወጣን ፋሲካ አለ፣ እርሱም ክርስቶስ ነው። ፋሲካ አለ፣ በመገለጥ የምንሰማው፣ በመረዳት የምናስተውለው፣ የቀድሞውን ማንነታችንን የሚያስጥል ወደ አዲስ ሰውነትና ማንነት የሚያመጣ የእግዚአብሔር ቃል አለ። ዛሬ ብዙዎች ያን ያለፈውን ፋሲካ ለማስታወስ ይመገባሉ። አላስታውስም። ለማስታወስ አይደለም ነገሩ የመንፈሳዊ ጥላ ያለው ትንቢታዊ ምስጢር ያለው መልእክት ነው። ያኔ እንደዚህ ነው የበሉት፣ አሁን እንዲህ ልትበላ ይገባል የሚል መልእክት ነው። መልእክቱ እስካልገባን ድረስ ታሪኩን ብዘክረው ምንም አይጠቅምም። የሆነውን ነገር እስቲ በዕብራውያን ዘንድ የሆነውን ጥቂት ነገር ልንገራችሁ። በፋሲካ ዕለት በጉ በታረደ ዕለት ፈጽሞ እየበሉ በነበረ ቀን ጨለማና ብርሃን፣ ሞትና ሕይወት፣ መቅሰፍትና ምሕረት፣ መግደልና ማዳን፣ እዑታና እልልታ፣ መራራና ጣፋጭ በአንድ ቀን በግብፃውያንና በእስራኤል መንደር ሆኗል። በፋሲካ ዕለት ተፈጥሮ ራሱ አስገራሚ ነገር ሆኗል። በአንድ ከተማ ውስጥ በአንድ መንደር ውስጥ ከዚህ አሁን ካለንበት ይሄ ከዚህ ከተማ በወቅቱ በሚጠብ ከተማ ውስጥ ዕብራውያንና እስራኤላውያን ወይንም ዕብራውያንና ግብፃውያን በሚባለው መንደር መካከል ተፈጥሮ ወይም ፍጥረታዊ ሰው ሊያየው በሚችል ደረጃ በአንድ ቦታ ጨለማ በአንድ ቦታ ብርሃን ሆነ። መቼ? በፋሲካ ዕለት። በአንድ ጊዜ በአንድ ቦታ ላይ እልልታ ይሰማል፣ በአንድ ቦታ ላይ እዑታ ይሰማል። በአንድ ጊዜ በአንድ ቦታ ላይ ሞት ይነግሳል፣ በአንድ ቦታ ላይ ሕይወት ይነግሳል። በአንድ ጊዜ፣ በተራ አይደለም፣ በአንድ ጊዜ። could you imagine this? በአንድ ጊዜ በግብፃውያን መንደር ውስጥ ሞት ነግሶ ሰዎች ሁሉ ይጮኻሉ፣ በኩር ሁሉ ሞቷል። በዚያው ቅስፈት የእግዚአብሔር በኩር የሆነው ደግሞ እልል ብሎ ለመውጣት እየተዘጋጀ ነው። በአንዱ ላይ ሕይወት፣ በአንዱ ላይ ሞት፣ በአንዱ ላይ ብርሃን፣ በአንዱ ላይ ጨለማ፣ በአንዱ ላይ መግደል፣ በአንዱ ላይ ማዳን የተከናወነው በአንድ ጊዜ፣ በአንድ ወቅት፣ በአንድ ቀን፣ በአንድ ከተማ ላይ በፋሲካ ነው። ፋሲካ ማለት አንድ ቀን፣ አንድ ጊዜ፣ በአንድ ቅስፈት ውስጥ ሁለት ነገር ፈጽሞ ሊገናኙ የማይችሉ ነገሮች የሚከናወኑበት የእግዚአብሔር አሰራር ነው። እግዚአብሔር ይመስገን። እየበላሁት ነው አሮጌው ሰውነቴ ላይ ሞት፣ በአዲሱ ማንነቴ ላይ ሕይወት የሚዘራው ያው ፋሲካ፣
የታረደልን ያው ፋሲካ አሮጌ ሰውነቴን የማይገድል አዲሱ ሰውነቴን ወደ ሕይወትና ወደ መግዛት የማመጣ እንዲህ አይነት አስተምሮም ትምህርትም መልእክትም ሥርዓትም ከንቱ ነው፣ አይጠቅመንም። ፋሲካችን ለኛ ክርስቶስ ነው የምንለው ለዚህ ነው። ታርዷል። በአንድ ጊዜ የሚያስገርም ነገር የተከናወነበት ቅስበት ነው ፋሲካ። መራራ ደስታ፣ ጩኸት እልልታ፣ ጨለማ ብርሃን፣ ሞት ሕይወት፣ መገደል መዳን፣ ከባርነት መዳን እነዚህ መሞት፣ በጨለማ መሆን እነዚህ በብርሃን፣ እነዚህ በሕይወት እነዚህ በሞት፣ እንዲህ አይነት ቅስበት ያስተናገድ ነው በፋሲካ ነው። ስለዚህ ፋሲካ የሆነ ክስተት አይደለም፣ የሆነ ዝም ብሎ በዓል አይደለም። እግዚአብሔር በፍጥረት ላይ የሰው ልጅ እስከ ዛሬ ድረስ ሊያስተውለው ያልቻለው ክንዋኔ የተፈጸመበት ዕለት ነው። ስለዚህ ፋሲካ ማለት አሮጌው ከአዲሱ፣ ጨለማው ከብርሃኑ፣ ሞት የተገባው ከሚድነው፣ ጩኸቱ ከእልልታው የሚለይበት ቀን ነው። እግዚአብሔር ለእናንተ ፋሲካ ያርግ። ፋሲካ በቤታችሁ ይሁን። ፋሲካ በሕይወታችሁ ላይ ይሁን። ፋሲካ ብላችሁ ስትጠሩ ያማረራችሁ ነገር የምትፋቱበት፣ እናንተ ልትሆኑት ወደሚገባው ክብር የምትመጡበት፣ ጉልበትን ያገኛችሁበት ቅጽበት ማለት ነው። አንድ በግ ታርዶ ጠላ ተጥሎ ጎረቤት ተጠርቶ ሰዎች እንጀራ የሚበሉበትና እንኳን አደረሰ የሚባለው ስርዓት አይደለም። በዓሉ መጀመሪያ የእግዚአብሔር በዓል፣ እግዚአብሔር በፍጥረት ላይ አንዳች ነገር ያደረገበት ስርዓት ነው። እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። ይሄንን ነው ሐዋርያቶቹ ጠቅሰው ወደ ኋላ በዚያን ጊዜ ነውር የሌለውን በግ እንደታረደ አሁን ደግሞ ለኛ ክርስቶስ ነው የሆነው ያሉት። ለነሱ ከግብጽ መውጣት ነው ያ ፋሲካ የሆነው። እናንተ ከምን ለመውጣት ነው ፋሲካን የምታከብሩት? ከአዲስ አበባ ነው? ከብልጽግና ነው? ከየት ነው? ከምን ስርዓት ጨለማ ለመውጣት ነው ፋሲካ ያስፈልጋችሁ? ነው ሃይማኖታዊ ስርዓት ሆኖ? ፋሲካችን ከአሮጌው እርሻችን የምንፋታበት ነው። ፋሲካችን ከአሮጌው ማንነታችን የምንገላገልበት ነው። አሮጌው ሰውነት እጅግ ታላቅ የሆነ መገለጥ ይፈልጋል። ታላቅ የሆነ የእግዚአብሔር መምጣት የሚጠይቅ ነው። አሮጌው ሰውነት በቀላሉ የምንፋታው በቀላሉ የምንለየው ነገር አይደለም። ስሙኝ፣ በብሉይ ከግብጽ መውጣት ነው የሆነላቸው። በብሉይ በስራ ከሚደክሙበት ባርነት መውጣት ነው የሆነላቸው። በብሉይ የነሱ ካልሆነ ምድርና ርስት መፈታት ነው የሆነላቸው። በብሉይ ከሌላ አገዛዝና ስርዓት ነው ነፃ የወጡት። አሸነፍን የሚሉት ፊዚካሊ ያለ ስርዓትን ነው። ነፃ ወጣን የሚሉት ፊዚካል ካለ ስርዓት ነው። እግዚአብሔር ወዳለልን ስፍራ ተጓዝን የሚሉት ፊዚካሊ ነው። ነገር ግን ይህ ክንዋኔ መንፈሳዊ ጥላነት ያለው ተምሳሌትነት ያለው መልእክት ያለው ነበርና አሁን እኛ ነፃ የምንወጣው ከማን ነው? በዚህ ፋሲካ በዚህ ፋሲካ ውስጥ ፍሬው ከገለባው እግዚአብሔር ይመስገን፣ ፍሬው ከገለባው። አሁንም እንደዚህ እናስብ ይሆናል። ምሳሌ ፍሬ ካለው ሰው ፍሬ ከሌለው ሰው የምንለይበት ነው ብሎ ሰው ያስባል። እንደሱ አይደለም። ፍሬያማ ካልሆነው ማንነታችን ፍሬያማ መሆን ወደምንችለው ቁመናችን የምንመጣበት ምስጢር ፋሲካ ነው። Did you understand? ከዚህ ነው ነፃ መውጣው ከማይጠቅመው አሮጌ ከተባለው ሞት ተብሎ ከተጠራው
ጨለማ ከምንለው በውስጥ ሰውነታችንና በማንነታችን ጋር ተዋህዶ ያለ የቀድሞ ሰውነታችንን የምንፋታው በፋሲካ ያኛውን በጥርስ እንደበሉት ይሄንን በመስማት በልተው ነው የሚፋቱት። አሁን የምንሰማው ፋሲካ እንጂ የምንበላው ፋሲካ አይደለም። ቁም ነገሩ የምንሰማውን ፋሲካ እግዚአብሔር ያርግልን። ከገለባው የሚለይ የሚያፈራውን ከማያፈራው የሚለይልን የሚያፈራውን ከማያፈራው የሚለይልን ፍሬን ገለባውን ከፍሬ እንክርዳዱን ከምርቱ አሮጌውን ከአዲሱ ምድራዊውን ከሰማያዊ ፍጥረታዊውን ከመንፈሳዊው ጥላውን ከአካሉ ለመለየት ነፃ ለመውጣት በአዲሱ ሰውነታችን ለመሆን የሚጠቅመን እግዚአብሔር ያዘጋጀልን ፋሲካ ክርስቶስ ዛሬ በጥርስ የሚበላ አይደለም፣ በእጅ የሚዳሰስም አይደለም። ክርስቶስ ዛሬ በመስማት ወደ መንፈሳችን ዘልቆ እንዲገባ የምናደርገው እውነት ነው። በመስማት በማዳመጥ ነው የምናገኘው። ስለዚህ ነፃ መውጣት አለብን የምንለው ከቤተ ክርስቲያን ስርዓቶች አይደለም። ነፃ መውጣት አለብን የምንለው ሌሎች ሰዎች በእኛ ላይ ካሳደሩብን ጥላቻ ወይም ተጽዕኖ ወይም ሌላ ነገር አይደለም። ነፃ መውጣት አለብን ከምንለው ከራሳችን ደካማው ማንነት ነው። ከራሳችን አሮጌው ማንነት ነው። ይህ የአንድ ወቅት ቅስበት አይደለም። የወንጌል ሁሉ ትኩረትና ምስጢር ነው። ወንጌል በቃሉ ሰይፍ እንደ ብልሃተኛ በላች ከላያችን እየገፈፈ የሚጥልልን አሮጌውን ማንነታችን አሮጌው ነገራችን እስካልወለቀ ብቱቷችን ከላያችን እስካልተገፈፈ የቀድሞ ልማድና ስርዓታችን ነፃ እስካልወጣን በክርስቶስ ሕያው ሆነን ለመገኘት ሕያው ሆነን ለመመላለስ የምንችልበት አቅም እስካላገኘን ድረስ ክርስትናችን ከሃይማኖት የተለየ አይሆንም። ትግላችን ራሳችንን ከራሳችን ለማዳን ይህ ነው። እጅግ መስዋዕትነትን የሚጠይቅ ትግል፣ መጋደልን የሚጠይቀው ትግል ይሄ ነው። እንደ አንዲት ንጽሕት ድንግል እናንተን ለክርስቶስ ላበቃ እተጋለሁ፣ እጋደላለሁ። ይህንን አሮጌ ሰው በቃሉ ጉልበት አንጽቼ አጥቤ እድፈት የሚባለውን ማንነት አስወግጄ እናንተ በክርስቶስ ትታዩ ዘንድ ሃሌሉያ በአዲሱ ሰውነታችሁ ትገኙ ዘንድ አሮጌው ሰውነታችሁ ያለቀላችሁ የደከመላችሁ የተሸነፈላችሁ ሰውና ማንነት ትሆኑ ዘንድ አንዴ በዛኛው አንዴ በዚህኛው የማትሆኑ ሰዎች ትሆኑ ዘንድ ጋደላለሁ። መጋደል ከራስ ጋር ነው። ስጋውን የገዛ ያሸነፈ ሰው ከተማን ከሚገዛ ሰው ይበልጣል። ማሸነፍ ያለው በሌላው ላይ ወይም በሌላ ሰፈር ያለ አጋንንት አይደለም። በራሳችን ላይ ያለ አሮጌ ሰውነት ማሸነፍ ነው ጽድቅ። እግዚአብሔር ይመስገን። ትልቁ ነገር አደራ ብዬ የምላችሁ ነገር ትልቁ ነገር በክርስቶስ ኢየሱስ የተገኛችሁበት ስብዕናችሁ ልዕልናችሁ ነው። ታላቅ ያላችሁ ነገር አይደለም። የሮሜ ጸሐፊ አይ ቲንክ በጣም የምታውቁት ቃል ነው። ሮሜ ምዕራፍ 3 ይመስለኛል። ሁሉ ኃጢአትን ሰርቷል። ቀጥሉት እስቲ። የእግዚአብሔርም ክብር የጎደለን ነገር ወይም ጎድለን የተገኘ ነው በእግዚአብሔር ክብር ነው። ከእግዚአብሔር ክብር ነው የጎደል ነው። ሁሉ ኃጢአትን ሰርቷል፣ ስለዚህ ቤት ጎሎታል።
ሚስት ጎሎታል፣ ልጅ ጎሎታል፣ ቁሳቁስ ጎሎታል አይልም። ኃጢአትን አድርገናል። ስለዚህም የእግዚአብሔር ክብር ጎሎናል፣ ከእግዚአብሔር ክብር ጎለናል፣ ወይም በእግዚአብሔር ክብር መገኘት ከሚገባን ልዕልናና ቁመና ወድቀናል። ከተመለስንም መመለስ ያለብን ወደ እግዚአብሔር ክብር ነው። እዚህ ነው አስቀድማችሁ ትክክል መሆንን አስቡ፣ ጽድቅን አስቡ፣ መንግሥቱን አስቡ፣ ከእርሱ የተካፈላችሁትን ሕይወት አስቡ፣ እርሱ እናንተን በመፍጠር ያካፈለውን ማንነት አስቡ። ሌላ ሁሉ የሚጨመር ነው፣ የሚቀጥል ነገር ነው። ግን በሕይወት ልዕልና ላይ መገኘት፣ በሕይወት ከፍ ብሎ መገኘት እግዚአብሔር ያርግልን። በሕይወት ደምቆ መገኘት፣ በሕይወት ከብዶ መገኘት፣ በሕይወት ተሰሚ ሆኖ መገኘት፣ በሕይወት ፍጥረታዊነትን አሸንፎ መገኘት፣ በሕይወት አሮጌ ሰውነትን ተፋቶ መገኘት፣ በሕይወት ወደ እግዚአብሔር ልዕልና መግባት፣ ክብር መግባት። ለዚህ ፋሲካችን ክርስቶስ ነው። አንድ ነገር ሊጨምራችሁና ሊጨርስ በጣም የሚገርመኝ አንድ ክፍል ላንብብላችሁ። በጣም ዘፍጥረት ምዕራፍ 25 ላይ ዘፍጥረት ምዕራፍ 25 ላይ ቁጥር 23 ሁላችሁም አውጡ። ዘፍጥረት ምዕራፍ 25 ምን አገናኘው እንዳትሉኝ፣ ካልተገናኘላችሁ ተውት፣ የተገናኘ ቀን ትረዱታላችሁ። እግዚአብሔርም አላት፣ ሁለት ወገኖች በማኅፀንሽ ናቸው፣ ሁለቱም ሕዝብ ከሆድሽ ይከፈላሉ፣ ሕዝብም ከሕዝብ ይበረታል፣ ታላቁም ለታናሹ ይገዛል። ማናት እቺ? ማናት እቺ? ርብቃ የይስሐቅ ሚስት። በማኅፀንሽ ውስጥ ሁለት ሰዎች ወይም ሁለት ሕዝብ አለ ይላታል። እስቲ ከኔ ጋር ቀና በሉልኝ ሁላችሁ። አንድን ሴት እዚያ አቁሜ ሁለት ሕዝብ በሆድሽ ውስጥ አለ። በጣም ለሁላችን ቀላል ነው ይሄን መረዳት አይደለም? ሁለት ሕዝብ አያለው ይላል እግዚአብሔር። አንዱም አንደኛው ላይ ይበረታል፣ ይታገላሉ። አንዱም ሌላውን ለማሸነፍ ይጥራል። ነገር ግን ታናሽየው ታላቁን ይገዛል ወይም ታላቁ ለታናሹ ይገዛል ብሎ ከመምጣታቸው በፊት ከመገለጣቸው በፊት ተናገረ። በአንድ ማኅፀን ውስጥ ያለ ታላቅና ታናሽ መለያው ምንድን ነው? ታላቅ የሚባለው ሰው እንዴት ነው? ቀድሞ በመምጣቱ ነው አይደለም? እንጂ ማኅፀን ውስጥ ታላቅና ታናሽ አይታወቅም። ታላቅና ታናሽ የሚታወቀው በተወለደ ቀን ነው። ቀድሞ የመጣው ታላቅ ነው፣ ታናሽ ይባላል። እኩል ቀን በአንዲት እንደው ምናልባት በ3 በ4 ሰከንድ ወይንም በ4 ደቂቃዎች 5 ደቂቃ በአንድ ሰዓት ልዩነት ውስጥ ሁለተኛው ተወልዶ ቢሆን ልታጽናኑም ወይ ልታበረቱም ወይም ልትጎበኙ ሄዳችሁ ታላቅየው የቱ ነው ትላላችሁ? በአንድ ቀን ተወልደው ታላቅ ማለት ቀድሞ የመጣ ማለት ነው። ግልጽ ነው? ግልጽ ነው ወይ? እችን ሴት እግዚአብሔር አሁንም በብሉይ ኪዳን የጠቀስኩት ይቺ ሴት አንዳች ትንቢታዊ ምሳሌ ያላት ናት። ከእርሷ ስለሚወለድ ሁለት ሰው ብቻ እያወራን አይደለም ነገሩ። ሌላ ነገር ሊያመላክተን ፈልጎ ነው። በእርሷ ሆድ ውስጥ ያለው ማኅፀን ውስጥ ያለው ሁለት ሕዝብ ነው። ይገፋፋሉ። ፋሬስ ጥሶ የወጣው አይደለም?
ተጥሶ የወጣው? ስሙኝ፣ መጀመሪያ ታናሹ መጣ። ተጎተተ፣ ተመለሰና ታላቁ እንደገና የመጀመሪያው ወጣ። ያኛው ቀጥሎ ወጣ። እግዚአብሔር ምን አለ? ይሄኛው ያኛውን ይገዛዋል፣ ወይም ቀድሞ የወጣው ለታናሹ ይገዛል። it's a prophetic ምንም ቢሆን ከመገዛት አያልፍም። ሊለን የፈለገውን አንድ ነገር ልላችሁ ፈልጌ ነው። መጽሐፍ ቅዱስ ክፍል ላንብብላችሁ። ቆሮንቶስ ላይ አሁን ልመለስ ወደ ቆሮንቶስ። አንደኛ ቆሮንቶስ ምዕራፍ 15 ሊነግረን የፈለገውን መልእክት ሁላችሁም እዛ ላይ ሆናችሁ አወጣችሁልኝ አለ መጽሐፍ ቅዱሳችሁ ላይ ቁጥር 15 ነው ያልኳችሁ። እስቲ 15 አንብቡ። አንደኛ ቆሮንቶስ ምዕራፍ 15 ቁጥሩን አልተናገርኩም። ቁጥር 46 ላይ ሆኖ እስቲ እሺ ነገር ግን አስቀድሞ መጀመሪያ ፍጥረታዊ ቀጥሎምስ መንፈሳዊ ነው እንጂ መንፈሳዊ መጀመሪያ አይደለም። እግዚአብሔር እንደዚህ አለ፣ መጀመሪያው ለሚቀጥለው ይገዛል። መጀመሪያው ለሚቀጥለው ይገዛል። መጀመሪያ ፍጥረታዊ ነው፣ ቀጥሎ መንፈሳዊ ነው የሚመጣው። ይህ ትንቢታዊ መልእክት ያለው ነው። መጀመሪያ ፍጥረታዊ ነው፣ ቀጥሎ መንፈሳዊ ነው። መንፈሳዊው ፍጥረታዊውን ነገር ማሸነፍ መግዛት አለበት። ሕይወት ማለት በመንፈስ መኖር ነው። ወደዚህ ምን መንፈሳዊ ሕይወትህ ከፍጥረታዊ አቅምህ ሲልቅ ነው መንፈሳዊ የምትባለው። መንፈሳዊ ስፍራ ስትሄድ አይደለም፣ ስትመላለስም አይደለም፣ ስታገለግልም አይደለም፣ ስትሰብክ ስትዘምር ስታስተዳድርም አይደለም፣ ሐዋርያም ነቢይም አስተማሪ ምናም ስትሆን አይደለም። መንፈሳዊ ማንነት ከፍጥረታዊ ነገር ልቆ ሲገኝ ነው መንፈሳዊ የምትባለው። ኦ ሃሌሉያ! ስንቶቻችሁ እንደምታስታውሱ አላቅም። እግዚአብሔር እንደዚህ ያለውን ጥቅሱን የሚያስታውሰኝ ሰው ኤሳውን ጠላሁ፣ ያዕቆብን ወደድኩ። ሮሜ ላይ ነው። ጥቅሱን አውቃችሁታል። ያዕቆብን ኤሳውን ጠላሁት። እግዚአብሔር ኤሳውን ምን አልኩት? ኤሳውን ወደድኩ። ኤሳውን ምን አልኩኝ? ጠላሁ። እግዚአብሔር ምን አይነት አምላክ ነው? ኢፍታዊ የሆነ ልክ ያልሆነ በስራም አይደል አንዳች ነገርም አላደረገም። ምንም ሳይሰሩ ኤሳውን ጠላሁት፣ ያዕቆብንስ ወደድኩት። ለምን? መጀመሪያ ኤሳው ቀጥሎም ያዕቆብ ነው እንጂ በቤታቸው ውስጥ መጀመሪያ ሲል እግዚአብሔር ፍጥረታዊ ማለቱ ነው። ፍጥረታዊውን ነገር ጠላሁት ማለቱ ነው፣ ሰውየውን አይደለም። እናንተ ደግሞ በዘር ሐረግ ከፍላችሁት ኤሳው ሲል እኮ እነዚህ እስማኤላውያን አልበርለም
እዛ ይሄ ህዝቡ አጣቁትም ማለቱ ነው አይደለም። አንተ ውስጥ እስማኤልን ጠለዋለሁ። አሜን ነው። አንተ ውስጥ ያዕቆብን ወደዋለሁ። ሁለተኛው መንፈሳዊ ነገርህን ወደዋለሁ። ፍጥረታዊ ነገርን እጠላዋለሁ። መንፈሳዊው ፍጥረታዊው ነገርን እስካላሸነፈ ድረስ መንፈሳዊ አይደለም እንጂ ሌላ ሰው ያወራን አይደለም መጽሐፉ። ፋሲካ ማለት ይህንን ሁለትነት ተካፍለን ተለያይተን በአንደኛው የምንሆንበትን አቅም የምናገኝበት የእግዚአብሔር በዓል ነው። ፋሲካችን ክርስቶስ ነው። ይበልትልናል። አሮጌውን ከአዲሱ ይለይልናል። እግዚአብሔር ይመስገን። መጽሐፍ ቅዱስ አዳም ሊመጣ ላለው ክርስቶስ መጀመሪያ አዳም ቀጥሎ ክርስቶስ፣ መጀመሪያ ፍጥረታዊ ቀጥሎ መንፈሳዊ እያለን ያለው ምንድነው? እግዚአብሔር በአንተ ላይ አሁን ሌላ አሮጌ ሰው እንዳታዩ። ሌላ አጠገባችሁ ያለ፣ ሰፈራችሁ ያለ፣ ቤታችሁ ያለ እከሌኮ አሮጌ ሰው ነው፣ አሮጌ እኔ እኮ መንፈሳዊ ነኝ እንዳትሉ እግዚአብሔር እያወራ ያለው አንተንና አንተን ብቻ ነው። አጠገብ ስላለው አሮጌ ሰው እያወራ አይደለም። አንተ ጋር ግን አንዴ ባሮጌው አንዴ ባዲሱ ይሆንክ አስቸግርሃል። አሮጌ ነገርህን እጠላዋለሁ። አሜን ነው። እርሱ ነው ጨለማ፣ እርሱ ነው ሞት፣ እርሱ ነው ሲኦል፣ እርሱ ነው ገሃነም፣ እርሱ ነው መከራ፣ እርሱ ነው ጋኔን። በእርሱ ስትሆን ነው ክፉ። አሁን እንደዚህ ብዬ ብናገር ደግሞ ሌላ ነገር ታመጣላችሁ። አሁን ሰይጣን የለም ትላላችሁ። ለሰይጣን ጠበቃ ሆናችሁ ነው መኖሩን የምትነግሩ የምትፈልጉት። አይ ቢኖር ይሻላል ለማንኛውም። ምክንያቱም እኛ ከኛ ጋር መታገል አንፈልግም። እኛ መታገል የምንፈልገው ውጪ ካለ። ለዚህ እኮ ነው ሰይጣን የምንፈልገው። ውጪ ሲሆንልን ነው የሚመቸን ሰይጣን አሮጌ ካልሆንክ በስተቀር አይችልህም፣ አይፈልግህም። እግዚአብሔር ይመስገን። ስሙኝ፣ ጨለማ፣ ባርነት፣ ሞት፣ ገሃነም፣ ስቃይ፣ ሰቆቃ፣ ምንድነው ድንቁርና፣ ደዌ፣ ዘርዝሩት። እነዚህ ነገሮች ሁሉ አቅም የሚያገኙት በአሮጌው ሰውነት ላይ ነው። አዲሱ አሮጌውን ሊያሸንፍ እግዚአብሔር ተናግሯልና። ሃሌሉያ። እነዚያ ሰዎች በበሉት ፋሲካ አሮጌ ከሆነው ሀገር ምድር ስርዓት ለ430 ዓመት ከተገዙበት ባርነት ቤት ውስጥ በምግቡ ጉልበት በእግዚአብሔር መለኮታዊ ጣልቃ ገብነት በልቶት ፈቶት ህዝቡ በሌሊት ታሞ እንደወጣ እንደተፋታ እንደተለያየ እንዲሁ በእያንዳንዳችን ህይወት ላይ ይሆናል። እንዴት? በፋሲካችን ክርስቶስ። ፋሲካችን ክርስቶስ እውነተኛ እንጀራ ነው። ምን እውነት አደረገው? አሮጌውን ከአዲሱ ይለየዋል። ኦ እግዚአብሔር ይመስገን። ምን እውነት አደረገው? ጨለማውን ከብርሃን ከኛ ላይ ይለየዋል። እግዚአብሔር ይመስገን። ፋሲካ በዓል አይደለም። የእግዚአብሔር መለኮታዊ ጣልቃ ገብነት በምድር ላይ የተከሰተበት የተገለጠበት ስርዓት ነው። አሁን ላቅ ያለ መረዳት አግኝተን ከአሮጌው ሰውነታችን እስካልተላቀቅን ድረስ እስካልተፋታን ድረስ ራእይ ምዕራፍ 21 ራእይ ምዕራፍ 21 እስቲ ምዕራፍ 21 ቁጥር 1 አዲስ ሰማይና አዲስ ምድር
አየው። ራእይ ነው። እሺ ይሄ ቪዥን ነው። ደግሞ አታንጣሉ። ዝም ብላችሁ ባይምሯችሁ አየው ሲል እናንተም አንጣላችሁ አትዩ ባይምሯችሁ። ኢትስ አ ቪዥን። ኢንተርፕሬቴሽን የሚጠይቅ ነገር ምን ማለት ነው? ምን ማለት ነው ብላችሁ ጠይቁኝ። አዲስ ይሄን ሰማይ ስለምታውቁ ይሄ አልፎ ሌላ አዲስ፣ ይሄ ምድር ስለምታውቁ ይሄ ምድር አልፎ ሌላ ምድር እንደማለት አድርጋችሁ አትተርጉሙ። እንደዚህ አይደለም ትርጉሙ። ራእይ ነው። ቀጥሎ ያለውን ክፍል አንብቡት እስቲ። እንዴት ይላል? እሺ ፊተኛው ሰማይና ፊተኛይቱ ምድር አልፈዋል። ቀጥሎ ባህር ወደፊት የለም። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም። እሺ ቀጥሎ ከሰማይ ወርዳ አየሁኝ አዲሲቱን ሰማይ አዲሲቱን ኢየሩሳሌም። እኛ ወደ አዲሲቱ ለመግባት እያሰብን እሷ መጣች። እኛ ካልሄድን እያለን እሷ መጣች። ምን እንደሚሻላችሁ አላቅም። እሷ መጣች። እንዴት ሆነ? ከዛ በኋላ ይኸውላችሁ ታላቅ መገለጥ፣ ታላቅ መልእክት። እነሆ የእግዚአብሔር እንኳን በሕዝቡ በሰዎች መካከል ነው አለ። አሁን ማወጅ ጀመረ። ምን ብሎ? እግዚአብሔር በሕዝቡ መካከል ነው እያለ ማወጅ ጀመረ። የመሆኑ ምልክት እግዚአብሔር በሕዝቡ መካከል የማደሩ የመገኘቱ ምልክት መገለጫዎችን ዘረዘረ። እሺ እነሱ ሕዝብ ይሆናሉ፣ እርሱ አምላክ ይሆናል። ከዛ በኋላ ምን ይሆናል? በቃ መገኘቱ፣ እርሱ አምላክ መሆኑ፣ በእኛ ሕይወት አምላክ መሆኑ፣ እኛ ለእርሱ መስገዳችን፣ በእርሱ የመሆናችን መገለጫው እንባ ይቆማል። ማልቀስ፣ መጮ ይል ነው የሚል። በመገኘት ውስጥ ነው ማልቀስ የሚቆመው እንጂ በማግኘት ውስጥ አይደለም። በእርሱ በመሆን ውስጥ ነው ለቅሶ የሚቆመው እንጂ ለእኛ የሚሆነንን ነገር በማግኘት ውስጥ አይደለም። ለቅሶ ይቆማል። ሞት ከእንግዲህ ወዲህ አይሆንም። ምንድን ነው ይሄ ሞት? ከእንግዲህ ወዲህ በዚህ አሮጌው ማንነት አይሆንም። ሞት ነው አሮጌው ሰው። ሞት ነው፣ ጨለማ ነው አሮጌው ሰው። ለቅሶ ነው አሮጌው ሰው። ስቃይ ነው አሮጌው ሰው። መከራ ነው የሚያመጣብን አሮጌው ሰው። እግዚአብሔር ከዚህ ይፍታን። ቤተ ክርስቲያን ይሄንን መረዳት፣ ይሄንን መገለጥ አግኝታ ከአሮጌው ሰውነታቸው ሰዎች እየተፋቱ ወደ አዲሱ ሰውነታቸው እየተነጠቁ አዲሱ ሰውነታቸውን እየተናጠቁ ቡቱቱን አውልቀው አዲሱን ልብስ እየለበሱ በእርሱ እስካልተገኙ ድረስ ሞት አይቀርም። ሞት ማለት ክንችር ማለት አይደለም። ዘፍጥረት ምዕራፍ 1 ላይ እንደ ስሎጋን ያክል እዚህ ቤት የተናገርኩት ነገር አለ። ሞትን ትሞታለህ ማለት ነው። ምክንያቱም ሞትን ከበላ ቀን ሞትን ትሞታለህ አለው። ከበላ ቀን ጀምሮ ሞትን መኖር ጀመረ። ሞትን ትሞታለህ ማለት ሞትን ትኖራለህ ማለት ነው። ባሮጌው ሰው ሞትን ትኖራለህ። ባሮጌው ሰውነት ጨለማን ትኖራለህ፣ ለቅሶን ትኖራለህ፣ ስቃይን ትኖራለህ፣ ሰቆቃን ትኖራለህ። ከዚህ
ለማውጣት ነብይ አይደለም የሚያስፈልግ፣ ሐዋርያ አይደለም፣ እጅ መጫን፣ ጾም ጸሎት አይደለም የሚያስፈልግ፣ ፋሲካ ነው የሚያስፈልግ። ፋሲካ ክርስቶስ ነው የሚያስፈልግ። እውነተኛ ማዕድ ነው የሚያስፈልግ። እውነተኛ እንጀራ ነው የሚያስፈልግ። አሮጌው ሰውነታችንን እያስወገደ አሮጌውን እርሾ እየደፋ በአዲሱ ማንነታችን በተወለደው ስብዕናችን እግዚአብሔርን በሚመስለው መልካችን የመገለጥና የመኖር አቅም እንድናገኝ ፋሲካችን ክርስቶስ ተሰጥቶናል። ፋሲካ ይሁንላችሁ። አሜን ነው። ፋሲካ ይሁንላችሁ። አሜን ነው። ፋሲካ ይሁንላችሁ። ሃሌሉያ። ይህ የእግዚአብሔር ቃል የምትሰሙት የእግዚአብሔር ቃል እግዚአብሔር የላከው የእግዚአብሔር ቃል በእኛ ጆሮ ወደ ማህፀናችን ወደ መንፈሳችን ሲገባ አዲስ ሰው የማድረግ አቅም አለው። እንደ ሌላ ሰው የማድረግ አቅም አለው። ሰው ሊያምን የማይቻለውን ነገር የማመን አቅም ይሰጠናል። እግዚአብሔር ይመስገን። እግዚአብሔር ይመስገን። ሁሌ እንደምላችሁ አንድ መልአክ ለማርያም ጸልዮላት አይደለም፣ እጅ ጭኖም አይደለም፣ ዘይት አፍስሶም የምትጸንስበትንም ውሃ አጠጥቶ አይደለም የተጸነሰችው፣ ሰምታ ነው። የመልአኩን ድምፅ ሰምታ ነው ክርስቶስን የጸነሰችው። ክርስቶስ ሰምተን ኮንሲቭ የምናደርገው በውስጥ ሰውነታችን የምንጸንሰው በሕይወት ሥርዓታችን የምናመጣው አምላክ ነው። ወንጌል ሰምተን እናምናለን፣ ያመን በሕይወት ሥርዓት እናመጣለን። ያ የመጣው እርሱ በእኛ ላይ ይታያል። መንፈሳዊ ነገር የቂሎች፣ የሞኛ ሞኞች፣ የደካሞች፣ የማንም ጩሉሌዎችና ጮሌዎች መጫወቻ አይደለም። መንፈሳዊ ነገር ምጸትን፣ ልቀትን፣ ጥልቀትን የሚጠይቅ ነው። እግዚአብሔር ይመስገን። አጠገባችሁ ያለውን አሮጌው ሰው ስትንቁት፣ ስታከብሩ፣ ስትጥሉ፣ ስታነሱት ጊዜያችሁን አጥፉ። የናንተ ያን የሚያረጋ አሮጌ ሰውነታችሁን ተፋቱት። አሮጌው ሰውነታችሁን ጣሉት፣ አውልቁት። እንዴት? ፋሲካ የሆነውን ክርስቶስ እንብላ። መቼ? ሁልጊዜ። አሜን ነው። ሁልጊዜ። ለምን? ፋሲካችን የሆነው ክርስቶስ ለእኛ ታርዶልናል። ከባርነት ቤት እንድንወጣ፣ ገለባችን ከፍሬው እንዲለይ፣ ሞታችን ከሕይወት እንዲለይ፣ አሮጌው ማንነታችን ከአዲሱ ሰውነታችን እንዲለይ እግዚአብሔር የደገሰልን ማዕድ ክርስቶስ ነው። ክርስቶስ የእግዚአብሔር መንግሥት እውነተኛ ማዕድ ነው። አሜን ነው። በእግዚአብሔር መንግሥት የቀረበልንም ማዕድ ይሄ ነው። እዚህ ነው መጽሐፍ ቅዱስ በኢሳይያስ ምዕራፍ 25 ላይ እግዚአብሔር በዚህ ተራራ ላይ ከፍ ያለ ታላቅ ግብዣ አዘጋጅቷል። ታላቅ ግብዣን አዘጋጅቷል። የሰባ ግብዣን አዘጋጅቷል። አላዋቂነትን ትታችሁ ኑ ከዚህ ማዕድ ብሉ። እንጀራ በልቶ አዋቂ የሚሆን ሰው የለም። በጥርሱ ላምጦ አዋቂ የሚሆን ሰው የለም የለም። በጆሮ ሰምቶ ነው አላዋቂነት የሚለቀን። ከፍ ወዳለ ላቅ ወዳለ የእግዚአብሔርን ነገር ወደምንሰማበት እንምጣ። ለናንተ የሕይወት ፈተና፣ ለናንተ የሕይወት ገጠመኝ፣ ለናንተ የሕይወት መከራ የሚያስፈልጋችሁ ነቢይ አይደለም፣ ማዕድ ነው። የሚያስፈልጋችሁ ከአሮጌው ሰውነታችሁ ለመለያየት የሚገስጽላችሁ ሰው አይደለም የሚያስፈልጋችሁ፣ የምትበሉት ነው። እግዚአብሔር ይመስገን። እዚህ ነው ከቅባቱ የተነሳ ቀንበር ሁሉ ይሰበራል። ከቅባቱ የተነሳ ቀንበር ሁሉ ይሰበራል ተብሎ የተጻፈውን ይህንን በጣርሙስ ገዝታችሁ አትወልወሉት።
ቅባቱ በመብላታችሁ የሚመጣ ነው። ቅባት ያለውን ነገር የበላ ሁሉ በእርሱ ያለው ቀንበር ሁሉ ይሰበራል ነው መልእክቱ እንጂ የተለቀለቀ ማለት አይደለም። እናቶቻችን ጠበል ቆጣሪ ስር ይሰቅሉ ነበር። ሁላችሁም ቤት አለ። ትዝ አላችሁ ቆጣሪ ጋር የምትቀመጥ ጠበል አለች፣ የውሃ ጠበል። እሷ ዘመናዊ ሆና በጠርሙስ ሆና በፎቶ ሆና ቤት ገብታለች። እናንተ ዘመናዊ ስትሆኑ ስታድጉ በጣም አዋቂ ስትሆኑ ደግሞ ቤት አስገባችኋት። ሌላ የለውም። እናቶቻችሁ ይሻላሉ። እንደውም አምጥተው ውጭ ነው ያደረጉት። እናንተ ምን ውስጥ የማትጨምሩት ነገር ሁሉ የለም። በጣም ነው የሚያሳፍረው። በጣም ነው የሚያስነውረው። በጣም ነው ማፍረው። ሰው የሆናችሁ እንኳን አይመስለኝም። እንደ አሮጌው ሰው እንኳን ላስባችሁ ይከብደኛል። አሮጌስ ብትሆኑ ይሄን ያህል አሮጌ ትሆናላችሁ? እግዚአብሔር አይምሮአችንን ይክፈተው። ክብር ለእግዚአብሔር ይሁን። መልእክቴን ጨርሻለሁ በጭብጨባ